የሚል አንድ ሰው ላስተዋውቃችሁ ነው። በተለይ ለአዩ አልመጣችም። ስለዚህ ላንቺ አስተዋውቅሻለሁ። እሷ ደግሞ ቀጣይ ትተዋውቃል። ማንንም ታስተዋውቀን እሷ ማለት እንግዲህ ፍቅር ነች። ፍቅር ማለት ጀስት በቅርብ ልንጋባ እንግዲህ እያሰብን ነው። ያው ስራ ስንል የምን ፍቅረኛ ነው? እኔ ምንም እየገባኝ አይደለም። ማለት እስከዛሬ ያላስተዋወቅከን ፍቅረኛ ቁም ነገር ነው ያወራሻለሁት። ተወዛገብሽብኝ። ምን ነው ነገር ነው ችግርሽ? ጓደኛው ስለሆንሽ መሰለኝ ላስተዋወቅሽ ያሰበው እንጂ። ኧረ ቃል ደግሞ ሌላ ነገር ያለን አታስመስይውማ። ምንድነው እንደዚህ ያለ ነገር? እናንተ ክብር ነው አለ አይደል? ምን የሆነች ነገር አለ ታረግልናለች። እኛ ፍቅረኛ ነቻ እዛው እኮ ከፍቅረኛ ጋር እንትን ማለት የምትችሉትን እዛው መጨረስ የምትችለው ነገር ነው አይደል እንዴ? ለምን እኛ ጋር መጣች? ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ እጅግ በጣም ደህና ነን። ቃል እንዴት ነሽ? አለሁልህ። እንዴት ነህ? ሁሉ ሰላም ነው። እግዚአብሔር ይመስገን። ውድ ቤተሰብ እንግዲህ ጠፍተንባችኋል ሰሞኑን። እንግዲህ አሁን ደግሞ በደንብ አቅማችንን አጠናክረን መተናል ማለት ነው። ውድ ተመልካቾቻችን እንግዲህ ዛሬ በአዲስ አይዲያ ነው የመጣሁላችሁ። ይህ አይዲያ ምንድነው እንግዲህ እኔ ሀዩም ቃልም ስለ ስራ ነው እስካሁን ስናወራ የነበረው። ዛሬ ደግሞ እንዴት ነው ምን ይመስላል የሚል አንድ ሰው ላስተዋውቃችሁ ነው። በተለይ ለሀዩ አልመጣችም። ስለዚህ ላንቺ አስተዋውቅሻለሁ። እሷ ደግሞ ቀጣይ ትተዋውቃል። ማንንም ታስተዋውቀን? አዲስ ባልደረባችን የሚሆን ሰው ነው ወይስ ምንድነው? ሰው ምን አይነት ሰው ነው የምታስተዋውቀን የሚለው ውድ ተመልካቾቻችን እሺ ምናየው ይሆናል። ቦታው ላይ ስንደርስ ታየዋለች ብዬ አስባለሁ። ምን ነው ሰርፕራይዝ ነው። እንዴት ነው እናያለን። እንግዲህ ምን አይነት ሰው ይሆናል ብለሽ ታስቢያለሽ? እንግዲህ ለስራችን የሚጠቅመን ሰው ከሆነ ደስ ይለናል። አብረን በደንብ የምንሰራ። በጣም ጥሩ። እንግዲህ ኦኬ እሺ አንድ እርምጃ ወደፊት። ለማንኛውም ክቡራት ተመልካቾቻችን ይህ ቪዲዮ ሰርፕራይዝ ነው። እንግዲህ ያው ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩ ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ሁኑ። ቆንጆ ቪዲዮዎችን ወደ እናንተ እናደርስላችኋለን። ይመቻችሁ። እኛ ወደ ቪዲዮ እንገባለን። መልካም ቆይታ ይሆንላችሁ። እና ቃል ታዲያ እንዴት ነው ስራ? ቆንጆ ነው። አሪፍ ነው። እንግዲህ እንግዳዬን በጣም ለማየት ጓጉተሻል? ገምተሻለን? እንግዳችን እሺ። ኤኒዌይስ እስካሁን እንግዲህ ብዙ ጊዜ ስለ ስራ ነው ስናወራ የነበረው። ዛሬ ደግሞ ምንድነው ህይወት ምን ይመስላል እንዴ? ዛሬ ደግሞ እንግዲህ ከቃል ጀምሬ በደንብ ማስተዋወቃችሁ ነው የሚሆነው። ለማንኛውም እስኪ ቁጭ እንበልና እንግዳችን እስከሚመጣ ድረስ ደግሞ እስከምትመጣ ድረስ እንጠብቃለን ማለት ነው። እንግዲህ ውድ ተመልካቾቻችን እንግዳችን እየጠበቅን ነው። እንግዲህ ዛሬ በጣም ተጠባቂ ሆናል። ቃል በጣም ሰስፔንስ ሆናለች። ወደ ተመልካቾቻችን እንግዲህ ምን አይነት እንግዳ ነው የሚለው እሷም ሰርፕራይዝ ነው የምትሆነው፣ እናንተም ሰርፕራይዝ ነው የምትሆኑት። እጅግ በጣም ወሳኝ እንግዳ ነው። እስቲ ለማንኛውም እደውልለታለሁ ወይንም እደውላለሁ። ሄሎ ወይ ፍቅር እንዴት ነሽ? የመጣች ነው? እሺ በቃ ነሽ ኦሬዲ ፍቅር ማለት ስሟ ነው። ምን ነው ልክ ተደነገገ። የስራ ባልደረባ እንግዲህ የስራ ባልደረባ እየበዛን ሄድን። ኦኬ ጉድ። እንኳን ደህና መጣሽ። ሰላም ነሽ? ደህና ነሽ? ያው ቃል ትባላለች። ታዋቂያት ወንበር ላንጣለች። ያው እንግዲህ ቃል ማለት እሷ ነች። ታያለች ቪዲዮአችንን። ያው እንግዲህ የስራ ባልደረቦችን እሷ ማለት እንግዲህ ፍቅር ነች። ፍቅር ማለት ጀስት በቅርብ ልንጋባ እንግዲህ እያሰብን ነው። ያው ስራ ስንል አውርተን አናውቅም እና ሀዩም መታ ባስተዋውቃችሁ ደስ ይለኝ ነበር። እንግዲህ ቀጠሮ ስለያዝን ማለት እየገባኝ አይደለም። ማለት እንዴት ስራ እኮ ነው እንሰራለን አይደል? እኮ ስራ ነው፣ ግን ደግሞ አንዳንዴም እኮ ሁሌ ስራ እያለን የራሳችንን ህይወት እና ማለት ፍቅረኛ ከሆነች እኮ እኛ ምንም አናደርግላችሁም። የዛው የራሳችሁ ጓደኛ ሌላ ኬዝ አለው። ቆይ አንዴ ላውራ እንዴ ቃል ማለት ፍቅረኛ ከሆነች እኮ
እዚህ ጋር እንትን ማለት አይጠበቅብህም፣ ለኛ ማስተዋወቅ ምናምን አይጠበቅብህም። አይ ማወቅ መስራት የምትችሉት ነገር ነው አይደል እንዴ? ያው ፋሚሊ አይደለን ዞሮ ያው እንደ ፋሚሊ እየሰራን ያለ ነው። ስለዚህ ህይወታችን ምን አይነት ነው የሚለው ምክንያቱም እሷም ወደፊት መስራታችን ስለማይቀር የምርህን ነው ወይስ ነገር ቃል ምን ነው ችግር አለብሽ? ችግር አለ እንዴ? ምን የቀለድኩ መስሎሽ ነው? የምር ቁም ነገር ነው ያወራሽ ያለሁት። ተወዛገብሽብኝ ምን ነው ነገር ነው ችግርሽ? ጓደኛው ስለሆንሽ መሰለኝ ላስታውቅሽ ያሰበው እንጂ። ኧረ ቃል ደግሞ ሌላ ነገር ያለን አታስመስይውማ። ምንድነው እንደዚህ ያለ ነገር ፈልገህ ነው ማለት አልገባኝም። እኔ ምንም እየገባኝ አይደለም። እሷ ፍቅረኛ ነች ያልኩሽ ደስ ሊልሽ አይገባም? እዚህ ምን ትሰራለች? እና መታወቂያ የለብሽ? እሱ ጋር መጥቻ ነው። አትተዋወቂያትም? ላስተዋውቅሽ በክብር አመጣሁት። ለምን ተዋወቃታለሁ? ምን ጓደኛ ሊኖርሽ ይችላል ይባላል እንዴ? ፍቅር ማነሽ? ቃል ጭራሽ ፍቅር እሷን። አይ ሶሪ ነው። አይ ማለት አወዛገባችሁ። ምን ሆነሽ ነው የምታወዛግቢኝ? ነው ጆኒ ማላቀው ነገር አላችሁ። ሌላ ነገር አታስመስዩ። የምን ፍቅረኛ ነው? እኔ ምንም እየገባኝ አይደለም። ማለት ከዛሬ ያላስተዋወቅከን ፍቅረኛ ነው ያልኩሽ። ዛሬ ምን አመጣው? ምን እኔ ልታስወጣኝ ነው? እንትን ቃል ልንገርሽ። ቆይ አንዴ ቃል ይኸውልሽ፣ ፕራንክ እያደረግሽ ከሆነ ፕሊዝ ፕራንክ ዛሬ አይሰራም ፕራንክ እያደረግን ያለው እኮ ፍቅረኛ አይነት ተዋወቂያት እኮ ነው ያልኩሽ። ሌላ ምን ያልኩሽ ነገር አለ? ለምን ታስተዋውቀኛለህ? ቆይ ለምን ማስተዋወቅ አስፈለገ? እሺ አለመታወቅ መብትሽ ነው፣ ግን ቢያንስ እኔ ለእናንተ ክብር ነው አለ አይደል? ምን የሆነች ነገር አለ ታረግልናለች። እኛ ፍቅረኛ ነቻ እዛው እኮ ከፍቅረኛ ጋር እንትን ማለት የምትችሉትን እዛው መጨረስ የምትችለው ነገር ነው አይደል እንዴ? ለምን እኛ ጋር መጣች? ለማንኛውም ይሄ ፕራንክ ከሆነ አይመችም። ይሄ ሪያሊቲው ነገር ምንድነው? ምን ይሆንሻው ነገር ሌላ ነገር አስመሰልሽው። እኔ ጤነኛ ነኝ፣ በደንብ ጤነኛ ነኝ። እና እኔ እየተናገርሽ ነው እኮ ፍቅረኛ ነኝ